እና ወንድ ዘፋኝ ማኑ ሲባል አቶ ባህሩን እንፈልጋቸው ተባባል። እኔና ይልምሽ ታይዘን ሄድን። በቃ ሻይ በጣም ህፃናቶች ነን። ምን ልታረጉ መጣችሁ? አይ ከርሶ ጋር ካሴት ለመስራት ምናምን። በሉ እናንተ ልጆች ናችሁ ሂዱ አታርጉም። ከዛ እኔ እና ይልምሽ ጋሽ ተሾመ ኤሌክትራ ሙዚቃ ቤት እንሞክር ተባባልንና ሄድን ለሁለተኛ ጊዜ። ረጅም ሰው ናቸው፣ በጣም ግርማ ሞገስ ያላቸው ግሬስፉል ናቸው። ጋሽ ተሼ ደግሞ ያው አለባበሱ እንደኛ ነው፣ ያው ቲሸርት ምናምን ነው የሚለብስ። እሱ የኤሌክትራ ሙዚቃ ቤት ባለቤት ነው እና እርሶን በካሴት ልንሰራ ነው የመጣ ነው ከእርሶ ጋር ምናምን። አይ ድምጼ በጋ ላይ ደግሞ ክረምት ሄድ ነው ድምጼ በጋ ላይ ነው እንጂ የሚወጣው አሁን ክረምት ላይ አይሻልም፣ በሉ ሂዱ። ከዛ በኋላ ያው መጡ እሳቸው። ስንት ዓመተ ምህረት ነበር ይልምሽ? እኔ አላስታውስም። 81 82 አዎ እንደዛ ነው። ከዛ ያው ሙዚቀኞች መጡ። አቶ ባህሩ በጣም የሚያስቁ ሰው ናቸው። በቃ ንግግራቸው የሚያስቁሃል። በቃ እሳቸው የሚሉት ምንድነው እየሰሩ ያዝናሉ። ዝም ብላችሁ እኮ ነው የምትለፉት። በቃ ዘፍኜ ጨርሼዋለሁ እኮ እነሰው ይናገሩት እነሰው ይናገራል እንዲያው አንቺና እኔ ብንገናኝ ይሻላል። ወደ ግጥሞ የመጣ ነው። እንዴት ነው መጀመሪያ እሳቸው አቤ እንዳለው ቅድም የነበሯቸው ነገሮች ቀረጹ እና እኔ እነሱን ይዤ ሄጄ ቤቴ ግጥሞቹን ስጽፍ ያው መነሻዎቹ ሆን ብዬ ይሳቸው የሆኑ ለምሳሌ አሁን ያዝጇን የሚለውን እኔ ሌላ ቦታ ሰምቼው ማላቅሱና የራሳቸው ነው። ያዝጇን ዝጋድጇን ሳምጉንጯን አዎ አጫዋች ስሜት አለው። እሱ እንዳለ አድርጌ ሌሎቹን እስከታች ያሉትን ጻፍኩላቸውና ያዝጇን ዝጋድጇን ሳምጉንጯን ያዝጇን። እንዴት ነበር ግጥም የምትሰጣቸው? እንግዲህ ሪትሙ ያው ይወስዷል። በሪትሙ ውስጥ ነው ጆሮአቸው ከኋላ ቆሜ ነው። እንደውም እሳቸው ሰዙኛ ነው። እሳቸው መሐረብ ነው ጨርቅ እያወጡ እየተረቡ ይሄ ላብ እኮ ጅል ነው አንተ ይሉኝ ነበር። እኔ እንዳይረብሸኝ ነው። ግጥሙን በጆሮአቸው ነበር የምትነግራቸው? በጆሮአቸው ከኋላቸው ቆሜ እኔ ወረቀቴ እንደዚህ ይዤ ከኋላ ነገርሳቸው ወንበር ላይ ቁጭ ብለው ጨዋቱታልና ሻሹን ያላየ ሰርገኛ ሻሹን ይላል ያላየ ሰርገኛ ተቋጥሮ መሄዱ ማናውቆት ያለኛ ተቋጥሮ መሄዱን ማናውቆት ያለኛ ማናውቆት ያለኛ እና በእንደዛ አይነት እና ሲሳሳሱ ምንድነው ቀጥታ እሳቸው አፋቸው ላይ መጣው ነው የሚሉት። አልሰማ ሲላቸው እንዴት ነሽ ምናምን ይላሉ።